መሐላ አንዳንድ አካባቢ ላይ አንዳንድ ሰዎች አካባቢ ላይ ስድስት ዒድ እያሉ ትንሿን ዒድ ብለው ያከብራሉ። ሸሪዓችን ውስጥ የለም። አይ እንደ ባህል ትላልቆቹ ሰዎች እየጨረሱ ከዛ በኋላ ሄደን ምንዘይርበት ነው። ሁሉ ጊዜ ከዚህ ጋር በየዓመቱ መደጋገሙ የዒድ ይዘት ያለው በመሆኑ የተነሳ ንያ ብቻ አይደለም ዋናው። ተግባሩ ከተመሳሰለ ለመመሳሰል ወይም ደግሞ ተሳሳተ ለመባል ንያ ብቻ ሸርጥ አይደለም። ያስብበትም ማያስብበትም ትንሿ ዒድ ተብሎ እየተነገረ ባለበት ተጨባጭ ሰዎች ዋናውን ዒድ እያቀዘቀዙ ትንሿን ዒድ ሞቅ ለሁሉም ድፎም ሲጋገር ቆይ ለትንሿ ዒድ የተሻለ ሰራለው ለትንሿ ዒድ እየተባለ የሚባሉ እምነቶች እየተንሰራፉ ቢድዓ እንደዚህ ነው። ሁሉ ጊዜ ካልተወገዘ እያደገ ይመጣና ራሱን የቻለ ቦታ ይዞ ይመጣል። ልክ መውሊድ ቦታ ይዞ እንደመጣው ሁሉ ስለዚህ መጠንቀቅ መቻል አለብን። ዲናችንና ባህላችንን ለመለየት መቻል አለብን። ማንኛውም ባህል ከዲን ትእዛዝ ጋር የሚጋጭ ከሆነ መቀረት አለበት፣ መለወጥ አለበት። ዲን ነውና ገዢ መሆን ያለበት። የትኛውም ባህል የትኛውም አካሄድ ሙባህ እስከሆነና ከዲን ጋር የማይጋጭ ከሆነ ከመልካም ስነ ምግባርና ስብዕና ጋር የማይጋጭ ከሆነ ችግር የለውም። ተጋጭቶ ካገኘነው ግን ለአላህ ብለን ነው መተው ያለብን። ምክንያቱም አኺራ ጉዳይ ነው። እነዚህ ጾም ዒባዳ እንጂ መቼም ዓዳ አይደለም። ዒድ ዒባዳ እንጂ ዓዳ አይደለም። ይህን መለየትና ማወቅ ያስፈልገናል። አላህን ዐዘ ወጀል በተገቢው መልኩ እሱ በደነገገው ተገዝተን መልካም ስራችን ጥሩ ንጹህ ሆኖ አላህ ፊት መቅረብ ነው ያለብን። ማይረባ ነገር ጨምረን ማያስፈልግ ነገር ጨምረን ስራችንን ለምን እናበላሻለን? አኺራችንን ለምን ብለን እናጠፋለን? ለማን ምን ብለን? ይህን መጠንቀቅ ያስፈልገናል። ዒባደላህ አላሁመ ለከል ሐምድ ዐላ